አንዳንዴ ለመናገር የማይመቹ ለመተው የማይቀሉ ብዙ ስሜቶች አሉ። ለአንተ ብቻ የከበደ ለሌላው የቀለለ ነገር አለ። አንዳንዴ ምን ሆነሃል ስትባል ምንም ብለህ የምታልፈው በውስጥ ብቻ የምትይዘው አንተ ብቻ የምትታመምበት ጉዳይ አለ። ብቻ የማለፊያ ብርሃንን ፈጣሪ ያድለን። ጠፋው ሁሉ ጊዜ ስለ ሰላምታ አይደለም እያወራን ያለው። ምንድነው ራስህን ጥላ ያለው ምንድነው? ይሄ ምንድነው? እሺ አሁን ይሄ ምንድነው? ለምንድነው የተቀደደ ልብስ ለብሰህ የመጣው? በተለብሰው ናተ ነው? ለምን አትቆልፍም? በስራት በጣም ይከፋኝ። ከመናችሁ እንዲህ ከማወራህ በላይ በጣም ከፍቶኛል። በቃ እኮ ምንድነው የተፈጠረው? በቃ ምን ሰው የለም። ሰላም እንዴት ናችሁ? ይሄና ፋሚሊዎች ሁሉ ሰላም ሁሉ አማን ነው ወይ? እኔ ለማታውቁኝ ነባ እባላለሁኝ። ዛሬ ጓደኛዬም ታሙስም አለ። ዛሬ ትልቁ የመጣንበት ዋናው ሐሳብና ይሄናንም ቤት ልናስከፍት የተገደድንበት ትልቁ ነገር ምንድነው ካላችሁ ይሄና እንደሚታወቀው ጠፍቷል። ዩቲዩብ ላይ እየመጣ አይደለም። እሱን ደግሞ በምን ምክንያት ነው በምን ችግር ነው ምናምን ነገር ካላችሁ ትልቅ ዲፕሬሽን ማለት እንችላለን አይደል? በጣም ዲፕሬሽን ውስጥ ትልቅ ዲፕሬሽን ውስጥ ገብቷል። እንግዲህ ቤተሰብ እንዴት ሆነ ለምን ምናምን በጣም ነው ለኛም ጥያቄ የሆነብን። እንዴት ካላችሁ እንግዲህ እንደነበረው ከዚያ በፊትም እስር ቤት ምናምን ነገር እንደቆየ ታውቃላችሁ። ከዛም ወጥቶ ደግሞ ገና ሳያገግም ደግሞ ከኪዩ ጋር ተጣላ። እንግዲህ ከአንድ ሰው ደግሞ ስትቀያየም የሆነ ደግሞ ችግሮች ምናምን ሲደራረቡብህ በጣም ነው የሚያስጨንቁት። ያ ይመስለናል። ግን አሁን እንደ መላምት ነው ይሄንን እንግዲህ ቤተሰብ የምናስቀምጥላችሁ። ለምን ካላችሁ አግኝተነው ልናወራው ፍቃድ ሊሰጠን አልቻለም። እንደገና ደግሞ ገኒንም እየደወልንላት ነበር፣ እሷም እየደወለችልን ነበር። በቃ ቤት ውስጥ ተኝቶ መኝታ ክላሱን ዘግቶ ምናምን ነገር ነው የሚውለው። ደሞ ይወጣል፣ ጠዋት ወጥቷለች። በቃ የት እንደሚሄድ ራሱን እንግዲህ በዝምታ ውስጥ ለማቆየት ይሁን እኛ ምንም ሊገባን አልቻለም። በጣም ትልቅ የሆነ ነገር ውስጥ ችግር ውስጥ ነው ያለውና እንዴት ነው አለ አይደል? እኛም እንግዲህ ጓደኞች ነን፣ ቤተሰብ ችግሩ ችግራችን ነው ብለን ከጎኑ እንኳን ለመቆም የማይመችበት አይነት ሁኔታ ውስጥ ነው እሱም ራሱን ያስገባው። ለምን ከኛ ጋር የማናችንንም ስልክ አያነሳም። እንደገና ደግሞ ስልኩ ዝግ ነው። በዛ ላይ ገኒን ደግሞ እንደምታቋት ነው፣ በጣም ነው የምትጨነቀው። በቃ ይሄ ነገር ከዛ እንኳን ገና እፎይ ብላ ሳትጨርስ እንግዲህ በዛ ምክንያትም ደግሞ በቃ ያው ያማታል። እንግዲህ ታውቃላችሁ እንደዚህ ነገሮች ሲሉባት ያኔ እንኳን እንዴት እንዳለፈችው እንግዲህ እኛም እናንተ የምታውቁት ነገር ነውና አሁን ደግሞ በቃ ምን እንደተፈጠረ ምን ሆነ ምናምን ሳንል ይሄና እንደዚህ አይነት ነገር ውስጥ ገብቷል። በጣም ነው የሚያስጨንቀው። ቤተሰብ እንግዲህ እኛም እንደ ጓደኛ ኢቭን ቀላል የሚያስጨንቅ ነገር አይደለም። እስኪ እንግዲህ ጠርተነው ዛሬ ሜቢ እሺ ካለን ለማውራት ምናምን ነገር እንሞክራለን። እንደዛ ይመስልም ታምስ? አዎ ከሄኖክ ጸባይ ብዙዎቹ ምንድነው በቃ የሚያስጠላኝ ጸባይ ለሰው አይናገርም። በቃ የሆነ ነገር ሲሆን ለሰው አይናገርም፣ ግን ለሰው ችግር ለመድረስ እሱ አንደኛ ነው። የሆነ ሰው የሆነ ነገር ከሆነ አንደኛ የሚደርሰው እሱ ነው። ግን የራሱን ችግር አጉልቶ ለማውጣት እንደዚህ ሆንኩኝ እኮ እንደዚህ ሆንኩኝ እንደዚህ አድርጉ እንደዚህ እናርግ ማለት አይወድም። በቃ በዚህ ጸባዩ ነው እኔ የሚያስጠላኝ። ብዙ ጊዜ ካየህ አይታል ብዙ ቤት አብርሽ ጋርም ቢሆን ኪዩ ጋርም ቢሆን ልክ የሆነ ነገር ሲሆኑ ሄዶ የሚያጽናናቸው የሚደግፋቸው የሆነ ነገር የሚያደርገው እሱ ነው። ከዚህ በፊትም አይታል ኦልሞስት ዩቲዩብን እንኳን ከፍቶ እስከ እንትን በሱ ቤት ላይ ነበረ። ትዝ ይላል አይደለ? አዎ በቃ እሱ መልካምነቱን እንግዲህ ቤተሰቦች የሚያውቁ ኪዩ ቤት ያረጋው ነገር አለ። በቃ በየቦታው በጣም በመልካምነቱ ግን አንዳንዴ ሰው ለሰው ብቻ ካልኖርኩኝ የሚልበት አይነት በቃ አይናገርም። ምንም መናገር አይችልም። ለምን እንደሆነ ይጎዳል ሰውን ብዬ አስባለሁኝ እኔ። ይጎዳል። ለምን አይጎዳም? ይሄ ትልቅ በቃ ራሱን አስጨንቆ ለሰው እንትን ብሎ የራሱ ነገር ላይ ደግሞ ራስ ማስጨነቅ ብቻውን መሆን ምናምን እና ቤተሰብ ምን ታደርጉልናላችሁ? ኮመንት ላይ ገብታችሁ አበረታቱት፣ ተቆጡት። እንደውም እንዳታበረታቱት። በጣም ነው የሚደብረው የሄኖክ ጸባይ ማለት ነው። እናንተን ይሰማል፣ ያከብራችኋል፣ ይሰማል የምትሉትን ነገር ስለሚያደርግ በኮመንት እንደዚህ ታደርጊ ሄኖክ ደውላችሁ እንደዚህ አድርጊ ሄኖክ እንደዚህ የሄድክበት መንገድ ጥሩ አይደለም በሉት። በቃ
እናንተን ስለሚሰማ ቤተሰብ ያለውን ነገር እናንተ እና ቤተሰብ ሰሞኑን የነበረበትን ጉዳይ ታውቃላችሁ። ከእስር ቤት ወጥቶ ነው ቤት ያለው። ከኪዩ ጋር ያለበት ነገር ጥሩ አይደለም። ከሷ ጋር ግጭት ውስጥ ገብቷል። ብቻ አለ ያጨናንቃል እኮ ነገሮች ያጨናንቃሉ። ሌላ ነገር ውስጥ ሊገባ ይችላል። ግን ይሄን ያህል ደረጃ ከኛ መራቁ በጣም እኔ ራሱ አስቆጥቶኛል። ግን ደግሞ ቤተሰብ ያው እናወጣጣዋለን። እስቲ ምን እንደሚለን እንሰማለን። ጠርተነዋል በስልክ ደውለን። አሁን እንግዲህ መጡ ያው እናወራዋለን። እናንተም በደንብ አበረታቱት ቤተሰብ ያለው ነገር በደንብ እንትን ለማለት ብንችል በእኛ የሚፈታ ነገር ከሆነ እንግዲህ ለመፍታት እንሄዳለን። ካልሆነ ደግሞ እንግዲህ በማድረግ በምንችለው በምክርም እንግዲህ ከጎኑ በመሆንም በተለያየ ነገር እንግዲህ ስለ አሁን ፍቃደኛም ለመሆን እንግዲህ እሱ ማሳመን አለብን ቤተሰብ። ለምን እንዳልናችሁ ነው። በቃ ትልቅ የሆነ ምንድነው አሁን እንትኑ ልናውቅ አልቻልንም። በቃ ራሱን ኳራንቲ አድርጎ እንደዚህ ራሱን ማስጨነቅ ምናምን በምን አይነት ሁኔታ ውስጥ እንደሆነ እንግዲህ መጥቶ ሀሳብን ከሰጠን በኋላ እሺ ብሎ እንግዲህ ፍቃደኛ ሆኖልን ከመጣ ሀሳቡን በደንብ እንግዲህ ተረድተ ነው ከዛ በኋላ ያለውን ነገር ለማድረግ እንግዲህ እንወስናለን። ቤተሰብ እስከ መጨረሻው አብራችሁ እንድትሆኑ ተከታተሉ። አብረው ካሜራውን ሄኖክ እየመጣ ነው እና ቤተሰብ ያለውን ነገር ከሱ ጋር እናወራለን። እንዴት ነው? ሰላም። ወንበር አምጪለት ና ቁጭ በል። ወንበር አምጣለት። አንተ ምን ሆነህ ነው በእናትህ እንደዚህ የምታስጨንቀን? ካሜራ ይዛችኋል? አዎ። ሰላም ብላችሁ እንዴት ናችሁ? ተጠፋፋና ቤተሰብ በጣም ይቅርታ። ሰሞኑን ትንሽ አይደለም። ቆይ ሄኖክ፣ ቆይ ምንድነው እያረክ ያለው? እያረክ ያለው ነገር ግን ታውቀዋል? አረ ምንም። እንዴት ናችሁ? ምንድነው እያረክ ያለው? ለምን አትነግረንም በስርዓት? ለምንድን ነው የጠፋው ሁሉ ጊዜ? ስለ ሰላምታ አይደለም እያወራን ያለው። ምን ሆነ ነው እንደዚህ? ምንድነው ራስህን ጥላ ያለው? ምንድነው ይሄ? ምንድነው? እሺ አሁን ይሄ ምንድነው? ለምንድን ነው የተቀደደ ልብስ ለብሰህ የመጣው? በተለብሰው ናተ ነው? ለምን አትቆልፍም በስርዓት? ምንድነው አንተ? ምንድነው የሆንከው? ቆይ ለምን አትነግረንም? አረ በስመ አብ በእናትህ ደህና ነኝ ይለኛል እንዴ? አረ በስመ አብ ይኸው ቤተሰብ እየዋሸን ነው። አይደለም አሁን ምን መሰለህ ይሄ ነው። እኛም እንትን በጣም እንግዲህ ታውቃለህ ስንት ቀን አንደኛ ከዩቲዩብ ላይም ጠፍተሃል እንደሚታወቀው ነው። ሁለተኛ ደግሞ ቤት እንደማቱ ካለህም ደግሞ ኢቭን እንኳን ከገኒ ጋር አታወራም። በመኝታ ክላስን ዘግተህ ምናምን እንደምትቀመጥ እየሰማን ደግሞ በዛ ላይ ደግሞ ገብቶሃል። ልንረዳህ ምናምን እንሞክራለን፣ ግን በዚህ ደግሞ ደረጃ መሆን የለበትም። ገብቶሃል። ቢያንስ እኛን አማክረህ የሆነ ደውለህን እንዲህ ነው ብትለን ምንም እንኳን ባናደርግልህ ሀሳብህን ለመጋራት ከጎን ለመሆን ግን እንደዚህ ራስን አጥፍተህ ሁለተኛ ደግሞ ገኒን እንደዛ እያስጨነቅ አረ በጣም እኔ እንጃ። ራስን ሁሌ ደግሞ ራስን ለመጉዳት ነው የምትሄደው። በቃ ራስን ለመጉዳት ለምንድን ነው እንደዚህ የምታደርገው? እና ምንድን ነው እኔ ብቻ ነው ደህና ነኝ እኮ አይደለም ይሄ ነው አሁን ማለት ነው። ይሄ ነው ስለ ደህንነት አይደለም ልናወራ ይመጣል። የሆንከውን ነገር ንገረን፣ እኛም ልንካፈል ዝግጁ ነን ነው እያለ ያለው። አውራን እስቲ ንገረን፣ ምንድን ነው የተፈጠረው? አንተ ምን ሆነ ነው እንትን የምትለው? ምን ሆነ ነው አንተ? አታልቅስ። እዚህ ጋር ልናለቅስ እኮ አይደለም የመጣ ነው። ስለ መፍትሄው እናውራ። ምንድነው እስቲ የሆንከው ምንድነው? ንገረን ሄኖክ፣ ምንድነው የሆንከው? ንገረን። እኔ ምንም ማለት እሺ በቃ አንተ ወንድ ልጅ ናት፣ አታልቅስ እና ቁጭ በል በእናትህ። አረ ነባይ ነገር በለው በእናትህ። አንዴ እሺ፣ እኛም አስጨነቅ ነው መሰለኝ። ራስን ለማረጋጋት መጀመሪያ ሞክር። እሺ በቃ ተረጋጋና እየተፈጠረው ነገር ምንም ማለት በቃ እኔ በጣም ነው የከፋኝ። ከመናችሁ እንዲህ ከማወራህ በላይ በጣም ከፍቶኛል። በቃ እኔ እኮ ምንድነው የተፈጠረው? በቃ ምንም እኔ ሰው የለኝም፣ ብቻዬን ነኝ። እኔ ማን በእናትህ እኔ እንድናገራት ኦኬ። ከኪዩ ጋር ስለተጣላችሁ ነው አይደለም? በቃ በእናትህ ተወኝ። እኔ ይኸው ምንም ታውቃለህ፣ እጄ ላይ ምንም የለም። አሁን ስራ መስራት አለብኝ ምናምን ቁጭ ብዬ በስመ አብ። እሱን እኮ ታዲያ ለእኛ ማስረዳት አትችልም? እስቲ ደውለህ የት ነው ያላችሁት? እንደዚህ እኮ ገጠመኝ አትልም? በእናትህ አታልቅስ አንተ። ተው በቃ አሁን መፍትሄውን እኛ እንፈልጋለን።
ተው በቃ እኛ እንፈልጋለን ብራዘር ተይ በቃ ተይ በቃ የሆነ ነው በጣም ነው እኔ ከፋኝ ቤተሰብ ከምላችሁ በላይ ከፍቶኛል በቃ እስቲ ውስጥ ያለ እንጃ እኔ በጣም በቃ እኔ እናቴን ማስደሰትበት መንገድ ነው በጣም እየፈለኩ ያለሁት በቃ እንደምታውቁት ነው ቁጭ ብዬ ነው ሙሉ ምናምን ምንም ስራ የለኝም ምናምን በጣም ነው የሚያስከፋው በዛ ላይ ኪዩ ተናገረችኝ ምናምን በጣም ነው የሚለው እሺ በቃ አሁን ምንድነው የምትፈልገው አንተ እሺ ነገር ምን እንደምትፈልግ ነገር እኛ መዳናታ ነገር ማንም ሰው የለም ከምነግርህ አትደውልልንም እኛ ስልክ የለንም እኔ በጣም ነው የከፋኝ ታሙስ እኔ እንዲህ እንደምነግርህ አይደለም ምን መሰለህ እግዚአብሔር በቃ እኮ ይኸው አንደኛ እንዴት ነው እኔ እናቴን ሳቅ መመለስ የምችለው ታስሬ ያዘነች በኔ የሆነ ነገር አንተ በቃ ሁሉ ነገር አለኝ እኔ አንድ ቀን ለሷ አልኖርም እና አንተ እኮ ምንም ማድረግ የምትችለው ነገር አይደለም እኮ የኑሮ ጉዳይ ነው ገብቶሃል አይደል እሺ አሁን ስለሱ አቁምና ማን ነው ይሄ እዚህ ጋር አሁን መፍትሄው ምንድነው እሺ ምን እናደርግልህ አሁን ምን እናድርግ ከኪዩ ጋርም ደግሞ እንደተጣላችሁ አውራን አሁን እኛ አሁን ስለ መፍትሄው እናወራ ምንድነው የሚፈልገው ቀና በል በቃ አንተ ወንድ ልጅ አይደል እስቲ ራስህን በቃ ቀና መጀመሪያ ራስህን ተረጋጋ በቃ በጣም ይረብሽ ነገር ነው አይታል እኔም እኮ እንደዚህ በጣም ያስጨንቃል ጉዳዩ እኮ ያስጨንቃል ግን አኛም እኮ ጠንከር ብለህ በቃ በደገት ነው እንጂ ራስን ለማረጋጋት ሞክር በቃ ስለ መፍትሄው እኛ እናወራለን የሚያስፈልገውን ነገር እናደርጋለን ይሄ ነው እኔ ምንም አይደለም በቃ ነው እንጃ በቃ ስራ ምናምን ጨምሬ ከሷ ጋር በቃ ያለኝን እንትን ማስከተል ነው የምፈልገው ነገር ታውቃላችሁ ምንም የለኝም እዚህ ምድር ላይ በቃ እግዚአብሔር እኔ ከዩቱብ ቤተሰብ የጠፋሁት በዚህ ምክንያት ነው ሌላ ምንም አይደለም በቃ ሌላ ምንም በዚህ ምክንያት ነው የጠፋሁት በጣም ከፋኝ ከምላችሁ በላይ በቃ እንጃ ሰው እንደሌላችሁ ተሰምቷችሁ ያውቃል እውነትን ያ ስሜት ነው እየተሰማኝ ያለው ከምነግርህ በላይ በቃ በጣም እንጃ አለንልህ በቃ እኛ ራስህን አታስጨንቅ በዚህ ሌቭል እኮ እኛ ራሱ እያስጨነቃት ነው እሺ ገብቶሃል ምን አለ መሰለህ ቢያንስ እኛም እኮ ተመሳሳይ አይነት እንትን ላይ ነን ግን ቢሆንም ይሄን ነገር ተደጋግፈን በሐሳብ ምንም እንኳን ፋይናንሻሊ ባንደጋገፍ በሐሳብ እንኳን እየተጋገዝን ማለፍ የምንችላቸው ነገሮች ናቸው ገብቶሃል አይደለ እዚህ ጋር ወጣት ነህ ልክ ነህ የሆነ በተለይ እናትህንም ለእናትህ የሆነ ነገር ማድረግ ሲያግትህ በጣም ልብ ይሰበራል ይሄ ምንም አይነት ጥያቄ የለውም በጣምም ደግሞ ይከብዳል ገብቶሃል አይደለ ግን ደግሞ ለቤተሰብ ደግሞ አለመድረስ አለመቻል ደግሞ እንዴት እንደሚያስጠላ ስሜቱ እንዴት ነው እናስደስታት ነው ማዘን አይደል ለዛ ነው አይደል ይሉ እኮ በቃ ለሱ መፍትሄ እናጣም ስራን ጀምር በቃ እንደምታፈልገው ይሄ በቃ እንደምታቆም በቃ እንደዚህ ገንዘብ አይደለም ስራ መስራት ነው የምፈልገው ገንዘብ አይደለም የምፈልገው ቤተሰብ ስራ በቃ ስራ መስራት ነው ሰው በቃ የሆነ እንዲህ የሚይዘው የምደገፈው ሰው ነው ልክ እኮ ነው እኛም በዛ አይነት ተመሳሳይ ሁኔታ ውስጥ ስላለን ስራም እኮ በቃ እንዴትም ብለን እስካሁንም ያው እንግዲህ ማግኘት ምናምን ስላልቻለን ነው እንጂ እንዴትም ፈላልገን አንድ ላይ እኮ መስራት ይችላል በቃ እንደውም ይሄው በቃ ከነገ ጀምሮ ስራ እንፈልጋለን እንጀምራለን እንስማማለን እሺ በጣም ነው ደስ ከምነግርህ በላይ በጣም በቃ እንጀምራለን ይቅርታ ካስጨነቅኳችሁና እኔ በዚህ ልክ ትጨነቃላችሁ ብዬ አይደለም ገብቶሃል ብዙዎቻችን ያለፋችሁበት ነው ብዬ አስባለሁ ቤተሰብ ሁላችንም አልፈንበታል ብዬ አስባለሁ ይሄን መንገድ ግን ብቻ ይቅርታ እኔ እንጃ ከዩቲዩብ ላለመጥፋት እሞክራለሁ እውነት በቻልኩት አቅም ቤተሰብ ላለመጥፋት እሞክራለሁ እኛም እኮ ልክ እኮ ነው ምን አለ መሰለህ በእንደዚህ አይነት ስሜት ውስጥ ነው ያለ እንደምታውቀው ነው እኛም እንግዲህ ስራ በጣም ስሜቱን እንግዲህ ሞራል አንዳንድ ሰው ጋር ደግሞ ከብዶ ነገሩ ይታያል ከፋሚሊ አንፃር ከምንም አንፃር እንጂ እኛም በቃ እንዲሁ በተመሳሳይ ሁኔታ ላይ ነው ያለው ስለዚህ እንዴትም ብለን የሆነ ነገር እንኳን እየፈላለግ ስራ መስራት በዚህ እንግዲህ እኛ እንደ ጓደኛ አብረን ምንም የምትሰራውን ነገር የፈለገ እስከ ምንም ነገር ዝቅ ብለን መስራት ካለብን እንሰራለን እንደዛ ነው ማድረግ ያለብን እንደዚህ እንስማማለን እንግዲህ ቤተሰብ ይሄ ነገር የሚያስጨንቅ ከሆነ ከነገ ጀምሮ ስራ እንፈልጋለን ስራ ጀምረን የሚያስፈልገውን ነገር ለማድረግ እንነሳለን ይሄን ያሳሰባ እንፈተዋለን ካሁን በኋላ ደውልልን አግኘን እናትህንም አስደስት እየሰማን ነው የምንል አይደለ በደንብ እየሰማን ነው ስራ ነው መስራት ያለብን በቃ ስራና ስራ ከዚህ በኋላ ልክ እኮ ነው በቃ እንሰራለን በቃ ስራው መፈለጉ ምኑ ያለውን ነገር እንግዲህ ያው ቤተሰብ በቃ ከዚህ በኋላ
ስራ ለመፈለግ እንግዲህ ተስማምተናል። እንደሚታወቀው ነው እንግዲህ ያለበት የሀገሪቱ ኢንቫይሮንመንት ለስራ ምናምን ያመቼ ነገር ባይሆንም እንዴትም ብለን በቃ መቀመጥ ምናምን በተቀመጥን ሰዓት ደግሞ ትላልቅ ዲፕሬሽን ውስጥ ነው የምንገባው። እንደ ስራ መፍታት እንደ ስራ ማጣት ደግሞ የሚያስጠላ ነገር ለዛ እንግዲህ ቤተሰብ አሁን ከነገ ጀምሮ እንግዲህ ስራ ለመፈለግ እንግዲህ ከሄና ጋር ቃል ገብተንለታል። እንደ ጓደኛ ማድረግ የምንችለው እንግዲህ ይሄን ነው። ለምን አብረን ችግሩን እንኳን ተጋርተን የሆነ ነገር አይደለም መርዳትም ባንችል ግን በቃ በምንችለው ነገር በቃ መሆን ያለበት እንደዛ። ምንም እኔ ማንም ሰው ገንዘብም እንዲሰጠኝ ምንም እንዲለኝ አልፈልግም። በቃ ስራ ብቻ እንስራ። ፍላጎቴ ስራ መስራት ነው። በቃ ስራ ሰርተን ምናምን እናስደስታት ማለት በቃ እውነት እኔ ፍላጎቴ ችግር የለውም። በቃ ተስማምተናል አይደል? አዎ። ስለዚህ ምን እናደርጋለን? እንጃ እስከ ስለሳኩኝ ከደረና ስራ ብቻ እኔ ስራ እንድንሰራ ብቻ ነው ፍላጎቴ። እውነት የምሬን ነው የምልህ። ማለት ቤተሰብ እናንተንም ካስጨነቅኳችሁ በጣም ይቅርታ። እኔ ያለሁበትኝ ስሜት ጥሩ ስላልሆነ ነው ካሜራ ማብራት ያልፈለኩት ምናምን እንጂ ምንም እኔ ሰው ጠሉኝ ምናምን ነገር አይደለም። ግን በቃ የሆነ የሚከፋችሁ ጊዜ አለ አይደል? በጣም ክፍት ብሎ የነበረ ቻሽ እኔ ያው እነዚህ ጓደኞቼ እርግጠኛ ነኝ ተማመናለሁ ነገ ጥሩ መንፈስ ይዤ እመጣለሁ። ግን አሁን እኔ እዚህ ጋር ቢበቃኝ አሪፍ ነው እና እናንተ ካሜራ ብታዘሽ እንግዲህ ቤተሰብ እናንተ አዘው እሺ። ይቅርታ ቤተሰብ በጣም ያው እንግዲህ ቤተሰብ ስሜቱን ያው ለመረዳት የሚከብድ አይመስለኝም። እኛም እንዳሰብነው አይደለም፣ እንዳልኳችሁ ነው። በጣም እንደዚህ ሲሆን የሚከብድ ነው ስሜቱ። ስርዓቱ እንደዚህ ራስን ማስጨነቅ ምናምን ደግሞ ለቤተሰብ አለመድረስ መቻል በጣም ትልቅና አይምሮ ያለ ስራ ሲቀመጥ ሌላ ስትረስ ውስጥ ነው የሚገባው። ሌላ ስትረስ በጣም ከባድ አሪፍ ሀሳብ ነው እሱም ያለው ሰርተን ሌላ ነገር ውስጥ እንግዲህ ቤተሰብ በዚሁ ላይ እናበቃለን። እንግዲህ ነገ ከነገ ወዲያ እንግዲህ ደግሞ ስራ ስንፈልግ ያለውን ነገር አብረን እናያለን። መልካም ጊዜ። ያው ሰብስክራይብ እያደረጋችሁ በዚሁ አጋጣሚ ደግሞ እንግዲህ ቤተሰቦች ማስተላለፍ የሚፈልገው ነገር በደንብ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ላይክ አቱት። በዚሁ አጋጣሚ በደንብ በቃ እስከ 5000 በዚህ ወር እንደሚደርስ ተስፋ አደርጋለሁኝ። በደንብ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ በደንብ አበረታቱት። እንደገና ደግሞ እንግዲህ ቤተሰብ እኔም በዚሁ በሄና ቤት ባለፈው እንዳያችሁት ቻናል ተከፍቶ ተሰጥቶኛል። እንደገና ቻናሌ ነባ ፋሚሊ ይላል። የኔንም እየገባችሁ እንግዲህ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ እንድታበረታቱኝ ስል በዚሁ አጋጣሚ መግለጽ እፈልጋለሁ። ሰላም ሁኑ።